እግዚአብሔር የማይመረመር የማይታወቅ የማይደረስ የማይለካ የማይሰፈር ስለሆነ በቅድስት ሥላሴን ዶግማውን አስተምሮን እናውቃለን፣ ምስጢሩን ግን አናውቅም። መግለጥ ጭንቅ ከመሆኑ የበለጠ ደግሞ እግዚአብሔርን መረዳት ጭንቅ ነው ይላል። ነገረ እግዚአብሔርን ለመረዳት የግድ እግዚአብሔር ከኛ ጋር መሆን አለበት የሚለው በጣም መሰረታዊና ወሳኝ ጉዳይ ነው ማለት ነው። እግዚአብሔር ለምሳሌ በሰው አምሳል ይገለጣል። ለአብርሃም በሰው አምሳል ተገልጧል፣ በሶስት ሰዎች አምሳል ተገልጧል። ፈተና ከ8 አቅጣጫ ይመጣል። አንደኛው ፈተና የሚመጣው ግን ከላይ የሚመጣ ፈተና የሚባል አለ፣ ቴምፕቴሽን ፍሮም አቦቭ የሚባል። አሁን እግዚአብሔርን ማየት አንችልም፣ ማወቅ መረዳትም ማብራራትም እንደዚህ አንችልም። ግን ስለ እግዚአብሔር ትንሽ ይህም ቢሆን የሆነ የእውቀት ብልጭታ እንዲኖረን ግን የሚያደርገው እምነት ነው። ሚያዝ ቢሆን እሳ ይላል። ሚያዝ ከሆነ ልክ በያዝክበት ቅጽበት እሱ የያዝከው እሱ እግዚአብሔር አይደለም። ድንቁርናቸው የሚጀምረው እግዚአብሔርን ካለማወቅ ብቻ አይደለም፣ ራሳቸው ራሱ ካለማወቅ ነው የሚጀምረው። አዳም የት ነው ያለኸው? ስለ ሥላሴ እስከዛሬ ድረስ በቤተክርስቲያን መገለጥ የሚታወቀው እውቀት የልብሱን ጠርዝ እንደመንካት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ታዳሚዎቻችን በያላችሁበት ቦታ እንደምን አላችሁ? አሚን። የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ የተወሰኑ ሀሳቦችን ዛሬ የምንነጋገረው ነገረ እግዚአብሔርን በተመለከተ እንዴት መረዳት እንዳለብን ወይም ነገረ አምላክን ለመረዳት መቅድም ልናደርገው የሚገባን ምንድን ነው? ምንን መነሻ አድርገን ነው እግዚአብሔርን ስለ እግዚአብሔር የተገለጠውን የተወሰነ እውነት እግዚአብሔር ለቅዱሳን አባቶቻችን የነገራቸውን መሰረታዊ የሃይማኖት ትምህርት መረዳት የምንችለው ምንን መቅደም አድርገን ስንገባ ነው? በተለይ ምስጢረ ሥላሴን፣ ምስጢረ ስጋዌን እና ይሄን የመሰለውን መሰረታዊ የሃይማኖት ትምህርት ስለ እግዚአብሔር የሚናገሩ ትምህርቶችን በአጠቃላይ እንግዲህ የትኛውም ትምህርት መቅደም ስላለው በምን በኩል ገብተን ነው ትክክለኛውን አረዳድ ልንይዝ የምንችለው በሚል የተወሰኑ ነጥቦችን ለማነሳሳት ነው የምንሞክረው። እንደ መጀመሪያ አድርገን የምናቀርበው በዚህ ጉዳይ ላይ እግዚአብሔር የማይመረመር የማይታወቅ የማይደረስ የማይለካ የማይሰፈር ስለሆነ በዚህ አውድ አድርገን እግዚአብሔርን ስናስበው በጣም ትራንሴንደንት ነው፣ ከኛ ሩቅ ነው። የትኛውን ፍጡር ሊቀርበው ወይም ሊደርሰው ወይም ሊመረምረው ወይም ሊይዘው ወይም ሊያውቀው ወይም ሊለካው ወይም ሊገልጠው ወይም ደግሞ ሊረዳውም ጭምር አይችልም። ማለት እግዚአብሔርን በሆነበት በአምላክነቱ መጠን ልክ ሊረዳው ወይም ሊያውቀው አይችልም። ከዚህ የተነሳ የእግዚአብሔርን ምጥቀቱን ርቀቱን ስናስብ ትራንሴንደንት ነው ብለን እንናገራለን። ይሄ ምንድን ነው የሚያመለክተን? ነገረ እግዚአብሔር የሚባለው ትምህርት መነሻ መቅድሙ ምስጢር የሚለው ነገር ነው። ሄሮቴዎስ የተባለ የግሪክ ኦርቶዶክስ ቤተክርስቲያን ሊቅ ፕራግማቲክ ዶግማ በሚለው መጽሐፍ ላይ 2 ቮሊዩም አለው። በአንደኛው ቮሊዩም ላይ ምንድን ነው የሚለው? እግዚአብሔርን በተመለከተ የምናውቅበትን መንገድ ሲያስረዳ እግዚአብሔር የማይደረስበት፣ እግዚአብሔር የማይታወቅ፣ እግዚአብሔር የማይመረመር እንዲህ ነው ተብሎም ሊገለጽ የማይችል ረቂቅ መሆኑን ሲያስረዳ እግዚአብሔር ሁልጊዜም ምስጢር ነው ይላል። መጀመሪያ እግዚአብሔር ሁልጊዜም ለዘላለም ምስጢር ነው፣ ምስጢር ከመሆን ውጭ ሆኖ አያውቅም ይላል። ይህን ካለ በኋላ ስለ እግዚአብሔር ታዲያ እግዚአብሔር ምስጢር ከሆነ ምንም ነገር ማወቅ አንችልም ማለት ነው ወይ የሚለውን ጥያቄ ጠይቅና ሲመልስ 2 ነገሮችን ያነሳል። ለምሳሌ በአንጻረ ነገረ ሥላሴ ከሆነ እርግጥ ነገረ ሥላሴ ስለ እግዚአብሔር ባህሪ፣ ስለ እግዚአብሔር አካል፣ ስለ እግዚአብሔር ሁኔታ የሚናገር ትምህርት ስለሆነ ይሄ ሊቅ ምንድን ነው የሚለው? የቅድስት ሥላሴን ዶግማውን አስተምሮን እናውቃለን፣ ምስጢሩን ግን አናውቅም ይላል። ይለያቸዋል። ብዙዎቹ የሚያደባልቁት እነዚህን 2 ነገሮችን ነው ይላል ይሄ ሊቅ። የሥላሴን ምስጢርና የሥላሴን ትምህርት ያደባልቋቸዋል።
ምስጢሩ ለዘላለም የማይታወቅ ነው፣ ምስጢር እንደሆነ ነው የሚቀጥለው። ከዚህ የተነሳ እግዚአብሔር ለዘላለም ምስጢር ነው፣ መቼም መች ሊታወቅ አይችልም የሚለው አንድ ጉዳይ ነው። ሁለተኛው ደግሞ ምስጢር ስለሆነው ስለዚህ ስለ እግዚአብሔር የተገለጠ እውነት ደግሞ አለ። ያ እውነት አስተምህሮ የምንለው ዶክትሪን የምንለው ነገር ነው። እንግዲህ ቅዱሳን አባቶቻችን ስለ እግዚአብሔር የሚያስተምሩትን ትምህርት በሙሉ የሚያስተምሩት ከራሳቸው ልቡና አመንጭተው አይደለም፣ ወይም በግላቸው የመሰላቸውን የተረዱትን እንደዚህ ቢሆን ነው እግዚአብሔር ትክክል ሊሆን የሚችለው ወይም እግዚአብሔር እንደዚህ ነው ብለው የነሱ አእምሮ ስለ እግዚአብሔር ትክክል ነው ብሎ የነገራቸውን ቤዛ አድርገው አይደለም ስለ እግዚአብሔር የሚናገሩት። ራሱ እግዚአብሔር ስለ ራሱ የገለጠላቸውን ነው። በዚህ ምክንያት እግዚአብሔር የገለጠው ምንድን ነው ብለን ስንጠይቅ የምናስተምረው ትምህርት አለ። እግዚአብሔር በአካል ሶስት ነው፣ በአካል ግብር ሶስት ነው፣ በአካላት ስም ሶስት ነው፣ በባህሪ በመለኮት በአገዛዝ በስልጣን በማወቅ ይህንና ይህን በመሰለው አንድ ነው ብለን እንናገራለን። ይሄ ስለ እግዚአብሔር አንድም ሶስትም ነው እያልን የምንዘረዝረው ነገር ዶክትሪን ኦፍ ትሪኒቲ ይባላል። መናገር የማንችለው ለምሳሌ እግዚአብሔር ባህሪው ምንድን ነው ለምሳሌ ቢባል መግለጽ አንችልም። ራሱ እግዚአብሔርን ምንነቱን በተመለከተ እንደዚህ ነው ብለን መናገር አንችልም። እግዚአብሔርን መግለጥ በጣም ጭንቅ ነው ይላል ጎርጎርዮስ ዘእንዚናዙ። መግለጥ ጭንቅ ከመሆኑ የበለጠ ደግሞ እግዚአብሔርን መረዳት ጭንቅ ነው ይላል። እግዚአብሔርን መረዳት ጭንቅ ከሆነ መግለጽም ጭንቅ ከሆነ ስለዚህ እግዚአብሔር ምንድን ነው ስንል የበለጠ የሚገልጸው ምስጢር ነው የሚለው ነው። ምስጢር ነው የሚለው ዝም እንድንል ነው የሚያደርገን ማለት ነው። ስለዚህ ይሄ ምስጢር ነው ብለን የምንናገረው ነገር ማይብራራው ማይተነተነው የእግዚአብሔርን ዘላለማዊ ምስጢራዊነት የሚያስረዳ ነገር ነው። ይሄ እግዚአብሔር ምስጢር ቢሆንም ማይመረመር ማይታወቅ ማይደረስበት ቢሆንም ደግሞ ስለራሱ እሱ የገለጠው ነገር አለ። ያ ስለራሱ እሱ የገለጠው እኛ እንድናውቅ እንድንረዳ የሚያግዝ እንጂ በሆነበት መጠን ወይም እሱ ሙሉ በሙሉ የሆነው አይደለም። ስለዚህ እሱ ስለራሱ እንድናውቅ ብሎ የገለጠው ነገር ትምህርቱን ማዕከል ያደረገ ስለሆነ የእርሱን መገለጥ ማዕከል አድርገን የምናስተምረው ትምህርት ዶግማ ይባላል። ስለ እርሱ መናገር አንችልም፣ ማወቅ አንችልም፣ መረዳት አንችልም፣ መግለጽ አንችልም ብለን የምንናገረው ደግሞ እሱ ምስጢር ይባላል። ከዚህ የተነሳ ነገረ እግዚአብሔር የእግዚአብሔር ጉዳይ እንደ መጀመሪያ መቅደም አድርገን ስለሱ መናገርና መረዳት ስንፈልግ የምንጀምረው ከዚህ ምስጢራዊነቱ ነው። እንግዲህ ምስጢር ነው ሲባል ግን እንዳንወዛገብ የተወሰኑ ነገሮችን ትንሽ ደግሞ ክሊር ማድረግ ያስፈልጋል። ለምሳሌ ኦርቶዶክስ ወይ በሚለው መጽሐፍ አሁንም የምስራቅ ኦርቶዶክሶች ሊቅ የሆነው ካሊስቶስ ዋር ምንድነው የሚለው? ካሊስቶስ ስለዚህ ጉዳይ በደንብ አድርጎ ሲያስረዳ ሁለት ነገሮችን ያነሳል። አንደኛ እግዚአብሔር ስውር ነው፣ ሁለተኛ ደግሞ ግልጥ ነው ይላል። ግልጥነትና ስውርነት በእግዚአብሔር ዘንድ አለ ይላል። ይህ ቅድም ከገለጽኩት ጋር የተወሰነ የሚገናኝ ነገር አለው። ምስጢራዊነቱና ደግሞ የገለጠው አስተምሮ ዶግማ ኦፍ ትሪኒቲ የሚባለውና ሚስትሪ ኦፍ ትሪኒቲ የሚባለው ቅድም ሄሮቴዎስ በገለጸው መሰረት ላይ ያለውን ሀሳብ የያዘ አይነት ነገር ነው። እና ምንድነው የሚለው? ይሄ የምናውቀው አለ የማናውቀው አለ። ምን ማለት ነው? በሌላ አነጋገር ነገረ መለኮት ቴዎሎጂው አፖፋቲክም ካታፋቲክም የሆነ ነገር አለው። አሉታዊም የሆነ ነገር አለው፣ አሉንታዊ የሆነ ነገርም አለው። እግዚአብሔርን አናውቀውም ብለን የምንገልጸው ነገርም አለ፣ ደግሞ እናውቃለን ብለን የምንገልጽበት አውድም አገባብም አለው። እና ይህን ምስጢር የምትለው ቃል እነዚህ ሁለቱን ሀሳቦች ይይዛል ነው የሚለው ካሊስቶስ ዌር የተባለው የግሪክ ኦርቶዶክስ ቤተክርስቲያን ወይም የምስራቅ ኦርቶዶክስ ቤተክርስቲያን ሊቅ የሆነው አባት ማለት ነው። ይህን ሲያስረዳ ምንድን ነው የሚለው? እግዚአብሔር ስለራሱ የገለጠውን ማዕከል አድርገን እናውቃለን እንላለን። ለምሳሌ ይህን ነገር ግልጽ አድርገን ለመረዳት ብሎ አብርሃም በእናቱ በአባቱ ቤት በነበረበት ጊዜ የነበረበትን ከተማ ያውቀው ነበረ። ያደገበት ነው፣ የተወለደበት ነው፣ የእናት አባቱ የወገን የዘመዱ አካባቢ ስለሆነ። ግን እግዚአብሔር ከዛ ውጣ አለውና እርሱ ወደ ማያውቅበት ሂድ አለው። ልክ አብርሃም ከሚያውቅበት ተነስቶ ወደ ማያውቅበት እንደሄደው ምስጢር የሚለው ነገርም ከምናውቀው ተነስተን ወደ ማናውቀው የሚያሸጋግር ሀሳብን የያዘ ቃል ነው። ለሙሴ በሲና ተራራ በኮሬብ ተራራ ላይ ሲገለጥለት በብርሃን የተገለጠለት።
በብርሃን ሲገለጥ የተወሰነ እግዚአብሔር የሚታወቅ መሆኑን የሚያስረዳ ነው። ደግሞ ትንሽ ሄድ ይልና ደግሞ ለሙሴ በጨለማ ይገለጥለታል። ስለዚህ ከብርሃን ወደ ጨለማ ሙሴ በብርሃን እግዚአብሔር ካደረገለት መገለጥ በጨለማ ወዳደረገለት መገለጥ ያደረገው ሽግግር ምስጢር ይባላል ብሎ ይናገራል። ስለዚህ ነገረ አምላክ ወይም ነገረ እግዚአብሔር ብለን ስንናገር የምናውቀው የተገለጠው አለ እንደ ብርሃን ያለው ወይም አብርሃም ሀገሩን ያቅ እንደነበረ እንደዛ ያለ እውቀት አለ። ደግሞ ወደማያውቀው ሀገር እንደሄደ ደግሞ ምስጢር እየሆነ ልክ እየመረመርን የምናውቀውን መሰረት አድርገን እየመረመርን ስንሄድ ምንደርሰው ወደ ማናውቀው ነው። አባ ሕርያቆስም ለዚህ ነው በቅዳሴው ላይ ከሚያውቀው ተነስቶ ስለ እግዚአብሔር ይናገራል፣ የተወሰነ ይናገራል፣ እየመረመረ ሲሄድ እየተሰወረ እየራቀ ሲሄድ መናገር የማይችልበት ጋር ይደርሳል። ያኔ ምን ይላል? ወደ ቀደመ ነገር እንመለስ ወደ ማለት ይመጣል። ስለዚህ ነገረ መለኮት የሚባለው ጉዳይ ወይም ነገረ እግዚአብሔር የሚለውን ጉዳይ ስናስብ መጀመሪያ ይህንን ነገር በደንብ አድርገን አጥርተን ልንረዳ ይገባናል። እንደዚህ አይነት ሀሳብ ያለው መሆኑን ማለት ነው። ታድሮስ አይቆም ማላቲም እንግዲህ እግዚአብሔር ምስጢር ነው እያልን ስንገልጥ እግዚአብሔር ምስጢር ነው ያላችሁት በቃ በአይምሮ የማይረዳ በልቡና የማይረዳ በጣም ድንግዝግዝ የሆነ እንደው በጭፍን የሚያምኑት ስለሆነ ነው እንዴ ብለው ጥያቄ የሚጠይቁ ሰዎች ስላሉ ለነዚህ መልስ ሲሰጥ ይሄ አስተሳሰባቸው ትክክል እንዳልሆነ ሲያስረዳ እኛ እግዚአብሔር ምስጢር ነው፣ የማይታወቅ ነገር አለው፣ የሚታወቅ ነገር አለው፣ ሩቅ ነገርም አለው፣ ደግሞ ቅርብ የሆነ ነገርም አለው ብለን ስንናገር ለልቡና ለመረዳት የማይሆን ነው። በልባችን ምንም ስለ እግዚአብሔር ማወቅ አንችልም፣ ከአመክንያችን ጋር አይሄድም፣ ወይም በእኛ አይምሮ ልንረዳ ምንም ነገር አንችልም፣ እንዲሁ ዝም ብለን ነው የምንቀበለው እያልን እንዳልሆነ ሲያስረዳ ታድሮስ አይቆም ማላቲ ምንድነው የሚለው? መጀመሪያ እግዚአብሔር ሲፈጥረን እንደዚህ አድርጎ አይደለም የፈጠረን። እግዚአብሔር እውቀት ሰጥቶ ነው የፈጠረን። እውቀት ሰጥቶ መፍጠሩ ራሱ እርሱን እንድንረዳ የሰጠን ኃይልን የሚያመለክት ነው። የመጀመሪያው አንዱ እሱ ነው። ሁለተኛው ደግሞ እሱ እግዚአብሔር ራሱ እውቀት ከመስጠትን በተጨማሪ ስለሱ እንድናውቅ ይፈልጋል፣ እንድንረዳ ይፈልጋል። ስለዚህ የእሱ ረድኤት ከኛ ጋር አለ። ስለዚህ ለልቡናችን ለአዋቂት ልቡናችን ይላል አብርሆትን እግዚአብሔር ይሰጣታል። በዚህ ምክንያት ምስጢርነቱ እንዳለ ሆኖ የሚሰወረው ነገር እንዳለ ሆኖ ግን እሱን ትንሽም ቢሆን እንድንረዳው በተፈጥሮ ራሱ አድርጎናል። ስለዚህ ለልቡናችን ለመረዳት ምንም የማይመች ወይም ደግሞ ምኑንም መያዝ የማንችለው በቃ ሙሉ በሙሉ ድንግዝግዝ የሆነ ትንሽዬም ቢሆን ለአይምሮ መረዳት ማይመች፣ ለማስረዳትም ማይመች፣ ለመቀበልም ማይመች አይነት ነገር እንዳልሆነ ምስጢር የሚባለው ነገር ይሄ ሊቅ ይናገራል። ነገር ግን በጣም አትኩሮት የሚያደርገው ለልቡና ለመረዳት ይመቻል፣ ከተፈጥሯችን ጋር ተቃራኒ አይደለም፣ ከአይምሯችን ጋር ተቃራኒም አይደለም የሚለውን ማብራራቱ እንዳለ ሆኖ ግን እግዚአብሔር ካልረዳና እግዚአብሔር ከኛ ጋር ካልሆነ ግን ምንም መረዳት እንደማንችልም ይናገራል። ይህ ማለት ምን ማለት ነው? ነገረ እግዚአብሔርን ለመረዳት የግድ እግዚአብሔር ከኛ ጋር መሆን አለበት የሚለው በጣም መሰረታዊና ወሳኝ ጉዳይ ነው ማለት ነው። እግዚአብሔር ከኛ ጋር ካልሆነ የምትረዳ ልቡና ስላለችን ብቻ የምንረዳው ነገር አይደለም። ስለዚህ ምስጢር የሚለው ነገር እነዚህን ጉዳዮች የያዘ ነው። ከዚህ ውጭ በቅዱስ ዮሐንስ አፈወርቅ አገላለጽ አድርገን ካሰብነው የምናየው የሚገለጠው አንድ ነገር ነው ይላል። የምናምነው ደግሞ ከምናየው የተለየ ነገር ነው ይላል። ለምሳሌ እግዚአብሔር ስለሱ እንድናውቅ ሲፈልግ ስለራሱ እግዚአብሔር ይገልጣል። ያ የሚገልጠው ነገር አንድ ነገር ነው። የምናምነው ግን የተገለጠው ብቻ ነው ብለን አይደለም። ምን ማለት ነው? ለምሳሌ እግዚአብሔር ራሱን ቀላል ምሳሌዎችን ማቅረብ እንችላለን። መንፈስ ቅዱስ በርግብ አምሳል ተገልጧል። በርግብ አምሳል የተገለጠው ርግብ ነው ለመሰኘት አይደለም። ያ ግን ምንድን ነው? ሪቪሌሽን ነው። ያ ሪቪሌሽን ምንድን ነው የሚያመለክተው? መንፈስ ቅዱስ አካል ያለው እንደሆነ፣ ከአብ በአካሉ የተለየ እንደሆነ፣ ከወልድም በአካሉ የተለየ እንደሆነ ግን ደግሞ እኔ ባይ ኢንዲቪዥዌትድ የሆነ የራሱ አካል እንዳለው ያመለክታል። ስለዚህ ይሄን ለማመለከት በምን አምሳል ተገለጠ? በርግብ አምሳል ተገለጠ። ርግብ እንደዚህ ካራክተሪስቲክ ስላላት መንፈስ ቅዱስ ከዚህ ካራክተሪስቲክ ስላለው ብለን የምናብራራው እንዳለው ሆኖ ማለት ነው። ስለዚህ የተገለጠውን ይዘን የሆነ ሀሳብ እናስባለን። በተገለጠው የመጣውን መልእክት
በደንብ ኮንቴምፕሌትድ እንሆንበታለን እንጂ እግዚአብሔር እንደተገለጠው መጠን ብቻ ነው ብለን ግን አንደመድምም። ከዚህ የተነሳ ዮሐንስ አፈወርቅ ምንድነው የሚለው? የተገለጠው አንድ ነገር ነው ወይም የምናየው አንድ ነገር ነው ይላል። ለምሳሌ በምስጢራትም ከሆነ በሌሎች አዕማደ ምስጢራት በምንላትም ከሆነ ልክ እንደዚሁ ለምሳሌ ህብስትና ወይን ሲቀርብ እናያለን። ተፈትቶ ጸሎተ ቅዳሴ ቀርቦበት የጌታ ስጋና ደም ሲሆን በአይናችን አናይም። ስንቆርብ የምንቆርበው በስጋ ጣዕም በደም ጣዕም አይደለም። አቁራቢዎቹ የሚያዩት ህብስቱን ስጋ ሆኖ አይደለም፣ ተለውጦ አያዩትም። ደሙንም ቀይ ሆኖ በደም መልክ አያዩትም። ስለዚህ የሚታየው ነገር አንድ ነገር ነው፣ የምናምነው ግን እንደምናየው አይደለም። መጠመቂያ ውሃውን ጋር ስንሄድ የምናየው ውሃን ነው። ከሌሎች ውሃ በተለየ መልክ ወይም በተለየ ሁኔታ አናየውም። ግን የምናምነው የምናየው ብቻ ነው ብለን ደግሞ አይደለም፣ የምናምነው የማናየውንም ጭምር ነው። ስለዚህ ምስጢር የሚባለው ይሄ ነው። እንደዚህ አይነት ሀሳብ ያለው ነው። እግዚአብሔር ለምሳሌ በሰው አምሳል ይገለጣል። ለአብርሃም በሰው አምሳል ተገልጧል፣ በሶስት ሰዎች አምሳል ተገልጧል። በሶስት ሰዎች አምሳል ሲገለጥ እግዚአብሔር ለአብርሃም በተገለጠለት መጠን ልክ ነው ማለት አይደለም። አብርሃም ግን ያየው በሰው አምሳል እግዚአብሔር ሲገለጥለት ነው። ስለዚህ መገለጥ የሚባለው ነገር እግዚአብሔር እኛ እንድንረዳ ያደረገውን ሁኔታ ነው የሚያመለክተው እንጂ የሆነበትን አይደለም። ስለዚህ የምናየውና የምናምነው ተመሳሳይ አይደለም። እግዚአብሔርን በዙፋን ተገልጦ ስናየው የሆነ ዙፋን ያለው በዛ ዙፋን ላይ የሚገለጥ የሚወሰን ግዘፍ አካል ያለው እንደሆነ አድርገን አንናገርም። ምክንያቱም እግዚአብሔር አካሉ ኮርፖሪል አይደለም፣ ግዙፍ አይደለም፣ ረቂቅ ነው። ርቀቱም እንደዚህ ነው ተብሎ የሚብራራ አይደለም። ስለዚህ ምስጢር የሚባለው ነገር እነዚህን ሀሳቦች የሚያመለክት ነው። ነገረ አምላክን አንድ ሰው መረዳት ሲፈልግ መጀመሪያ እነዚህን ጉዳዮች በደንብ አድርጎ ማሰብ ይኖርበታል፣ ወይም መረዳት መገንዘብ ይኖርበታል። ከዚህ በኋላ ነገረ እግዚአብሔርን ለመረዳት ምንድን ነው የሚያስፈልገው ለሚለው ጥያቄ ቅዱስ ጎርጎርዮስ ዘእንዚናዙ በተደጋጋሚ ጊዜ አጽንኦት ሰጥቶ የተናገራቸው የነገረ መለኮት መቅድም የሚባሉ አሉ። አንደኛ እንደነገርኳችሁ ምስጢር መሆኑን መረዳት። እንግዲህ ምስጢር መሆኑን መረዳት የሚለው መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱስ በጣም ብዙ ጥቅሶችን መጥቀስ እንችላለን፣ ይህን የእግዚአብሔርን ምስጢራዊነት ለማስረዳት ማለት ነው። ለምሳሌ ይህን የሚመለከቱ አንዳንድ ምንባቦችን ከወንጌል ጀምሮ ማሳየት ይቻላል። በመጽሐፍ ቅዱስ የእግዚአብሔርን ምስጢራዊነት ያስረዱ ወይም የሚያስረዱ የመጽሐፍ ቅዱስ ምንባባት ስላሉ ነው እንግዲህ ይሄን የምለው። ለምሳሌ ምስጢረ ስጋዌን በተመለከተ የተገለጹ ምንባባትን ለማስረዳት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ምን ይላል ቅዱስ ጳውሎስ? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል። ልብ በሉ፣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው አለ። ምስጢር ብሎ ነው የገለጸው። አሁን ይህ ምስጢር ታላቅ ነው የተባለው ምንድን ነው የሚለውን ሲያስረዳ ደግሞ በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ብሎ የቃልን ከስጋ ጋር መዋሃድ ስጋዌን ያስረዳል። ስለዚህ ይህን ጉዳይ ምን ብሎ ነው የጀመረው? ምስጢር ብሎ ነው የጀመረው። መጽሐፍ ቅዱስም ይደግፈዋል ማለት ነው ምስጢር የሚለው። ቅዱስ ጳውሎስ ወንጌልን ራሱ ጥቅልል አድርጎ ምስጢር ብሎ ይገልጻታል። ለምሳሌ ኤፌሶን መልእክት ምዕራፍ 6 ቁጥር 19 ላይ እንደዚህ ይላል፣ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ ይላል። ልብ በሉ፣ በዚህ ምንባብ ላይ ወንጌልን ምስጢር ብሎ ነው የገለጣት። ወንጌል ነገረ እግዚአብሔር ናት፣ ነገረ ስጋዌ ናት፣ ነገረ ስላሴ ናት፣ ነገረ አምላክ ናት። ስለዚህ ቅዱስ ጳውሎስ ብሎ ነው የገለጣት ምስጢር ነው ያለው። የወንጌልን ምስጢር በግልጽ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ ነው ያለው። ይህ ወንጌል ምስጢር ትባላለች የሚለውን መሰረታዊ ሀሳብ መያዝ ይገባናል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ እንደዚሁ ቅዱስ ጳውሎስ ምንድን ነው የሚለው? ሐዋርያትን ጠቅለል አድርጎ ሲናገር እንዲሁ ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን ይላል። ልብ በሉ፣ እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። ስለዚህ ነገረ እግዚአብሔር ወይም ነገረ አምላክ የምንለው ነገር ምስጢር ነው የሚለው ምንም አወዛጋቢ አሻሚም አይደለም። በመጽሐፍ ቅዱስ የተነገረ ተደጋግሞ የተገለጸ ነው። ስግው ቃል ኢየሱስ ክርስቶስም በመዋዕለ ስጋዌው ለሐዋርያት ያስተማረው ይህንን ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 13 ቁጥር 10 ላይ ሐዋርያትን ከሌሎች ህዝቦች ሲለይ ለእናንተ የመንግስተ ሰማያትን ምስጢር ማወቅ ተሰጥቷቸዋል አላቸው። ሐዋርያት ለእነርሱ ግን አልተሰጣቸውም። ለምን በምሳሌ ታስተምራቸዋለህ ብለው ደቀ መዛሙርቱ ሲጠይቁ ይህንን ነው የነገራቸው። ለእናንተ የመንግስተ ሰማያትን ምስጢር ማወቅ ተሰጥቷቸዋል ነው ያለው።
ስለዚህ ምስጢር ማወቅ የተሰጠው አለ፣ ያልተሰጠው አለ። ስለዚህ ነገረ እግዚአብሔርን ለመረዳት ግን ነገረ እግዚአብሔር ምስጢር መሆኑን መረዳት ያስፈልገናል። ይሄ ምስጢር ደግሞ ቅድም በገለጽኳቸው ኮንቴክስት ወይም አገባብ የምንረዳው ነው ማለት ነው። ስለዚህ የመጀመሪያው መቅድም ነው። ይህን ይዘን ነገረ እግዚአብሔርን ማወቅ ወይም መረዳት ስንፈልግ ምንድነው ማድረግ ያለብን የሚለውን ሀሳብ ዝርዝር አድርገው ታላላቅ የቤተክርስቲያን ሊቃውንት ሲናገሩ፣ በተለይ ቅዱስ ጎርጎርዮስ ዘእንዚናዙ ከሚናገረው መጀመር በጣም ወሳኝ ነው። ለምን? ቅዱስ ጎርጎርዮስ ዘእንዚናዙ ነባቤ መለኮት ነው የሚባለው። ነገረ እግዚአብሔርን እንደሱ አድርጎ ያብራራ የተነተነ ሊቅ የለም። በዚህ ምክንያት ቴዎሎጂያን ተብለው ከሚጠሩ ከኦሪየንታል ቸርች በኦሪየንታል ቸርች ቴዎሎጂያን የሚባሉት ሁለት ናቸው። በምስራቅ ኦርቶዶክሶች ግን ስምዖን የሚባል ሌላ ሶስተኛ ነባቤ መለኮት እያሉ የሚጠሩት አለ። ዞሮ ዞሮ ቅዱስ ጎርጎርዮስ በጣም ታላቅ ታዋቂ፣ በነገረ መለኮት ትምህርቱ በጣም የታወቀ ነው። ልክ ከወንጌላት መካከል የዮሐንስ ወንጌል በጣም የተለየ እንደሆነ ሁሉ ማለት ምስጢራዊ የሆነውን ነገር በመግለጽ የሥላሴን ነገር የስጋዌን ነገር በመግለጥ የዮሐንስ ወንጌል ከሌሎች ወንጌላት በጣም የተለየ ነው። በነገራችን ላይ የሚጀምረው ራሱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ረቂቅ ከሆነው ከቃል የርቀት ምንድነው ይሄ ኢተርኒቲ ነው የሚጀምረው፣ ዘላለማዊነት ቅድምና ነው የሚጀምረው እና ቃልነቱም ደግሞ አካላዊ ቃል መሆኑን ከማስረዳት ነው የሚጀምረው። ስለዚህ የምስጢረ ሥላሴን የነገረ እግዚአብሔርን ርቀቱን ከማስረዳት ገና ከመጽሐፉ ስለሚጀምር ዮሐንስ ወንጌላዊ ነባቤ መለኮት ይባላል። ጎርጎርዮስ ዘእንዚናዙም ልክ እንደዚሁ ነባቤ መለኮት እየተባለ ይጠራል። እና ይሄ ጎርጎርዮስ ዘእንዚናዙ ምንድን ነው የሚለው? የእግዚአብሔርን ነገር ሲጀምር እንደዚህ ይላል። ስለ እግዚአብሔር እና አምላካዊ ስለሆኑ ነገሮች መነጋገርን እጅግ ተገቢ ከሆነው ቦታ እንጀምር ይላል። ከምንድን ነው የምንጀምረው? አምላካዊ ነገርን የሚለውን ሲያስረዳ በጣም ተገቢ የሆነው መጀመሪያ ሶሎሞን የተናገረው ነው። ይኸውም የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ ሶሎሞን የተናገረው ይሄ የነገረ መለኮት ትምህርት መጀመሪያ ነው የሚለው። ምን ማለት ነው? ነገረ እግዚአብሔርን አንድ ሰው መረዳት የሚችለው ትንሽ ይህም ቢሆን ብልሽታ፣ ቅድም በተናገርኩት መሰረት ምስጢር የሚለው የተገለጠንና ያልተገለጠን ነገር የሚያመለክት ሀሳብ አለው ብዬ ቅድም እንደተናገርኩት የተገለጠውን እውቀት ወይም ይሄ ዶክትሪን ኦፍ ትሪኒቲ ዶግማ ኦፍ ትሪኒቲ የሚባለው ለመረዳት እሱን ራሱ ለመረዳት ምን ያስፈልገናል? መጀመሪያ ፈሪሃ እግዚአብሔር የሚባል ነገር ያስፈልገናል። ፈሪሃ እግዚአብሔር በጣም ወሳኝ ነገር ነው። እንግዲህ በእኛ በቅዳሴያችን ቅዳሴ ዲዮስቆሮስ ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ ሶሎሞን ተናግሯል። ሶሎሞን የተናገረው የጥበብ መጀመሪያ እግዚአብሔርን መፍራት ጥበብ ለመሆኑ ማን ነው የሚል ጥያቄ ስንጠይቅ ደግሞ ዲዮስቆሮስ ምን ብሎ ነው የሚመልሰው? ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥባ ሥጋው ወተሳያጠነ በንዛተ ደሙ። ጥበብማ ደሙን አፍሶ ስጋውን ቆርሶ ያዳንን ራሱ መድኃኔ ዓለም ነው ይላል። ስለዚህ ጥበብ የተባለ ማን ነው ማለት ነው? መድኃኔ ዓለም ነው። መድኃኔ ዓለም ጥበብ ነው ማለት ወልድ ጥበብ ነው፣ አብ ጥበብ ነው፣ መንፈስ ቅዱስ ጥበብ ነው። ሥላሴ አንድ ጥበብ ነው ያላቸው። ወልድ የአብ ጥበቡ ይባላል። ወልድ የአብ ጥበቡ ነው፣ የመንፈስ ቅዱስም ጥበቡ ነው። ለሥላሴ አንድ ጥበብ ነው ያላቸው፣ አንድ ጥበብ ነው ያላቸው። በዚህ ምክንያት የጥበብ መጀመሪያ ማለት ሥላሴ የማወቂያ እግዚአብሔርን የማወቂያ መጀመሪያው ፈሪሃ እግዚአብሔር ነው። እግዚአብሔርን መፍራት ፈሪሃ እግዚአብሔር በጣም ወሳኝ ነገር ነው። በነገራችን ላይ ለምንድን ነው ፈሪሃ እግዚአብሔር ወሳኝ የሚሆነው? አንድ አረጋዊ ቀሌዮጳ የሚባሉ አባት ምን ይላሉ? ፈተና ከ8 አቅጣጫ ይመጣል። አንደኛው ፈተና የሚመጣው ግን ከላይ የሚመጣ ፈተና የሚባል አለ። ቴምፕቴሽን ፍሮም አቦቭ የሚባል። ይህ ከላይ የሚመጣ ፈተና የሚባለው ሁለት ነው፣ ዘርፉ ሁለት አይነት ነው። አንደኛው አንድ ሰው እንዲሁ ደርሶ በአንድ ጊዜ በጣም ትልልቅ ቅዱሳን የደረሱበት ማዕረግ ላይ ልድረስ ብሎ ከአቅም በላይ የሆነ ተጋድሎ ሲያደርግ፣ ምሳሌ ያለ አቅሙ ልጹም ሲል፣ ያለ አቅሙ ልጸልይ ሲል፣ ያለ አቅሙ ልስገድ ሲል፣ ያለ አቅሙ ልጋደል ሲል፣ አቅሙን አውቆ ቀስ እያለ ማደግ ሲገባው እና አባ እንጦንስ እና አባ መቃሪ የደረሱበት ጋር በአንድ ጊዜ ካልደረስኩ ብሎ ሲገኝ ይሄ ከአቅም በላይ የሆነ ፈተና ይባላል። ሁለተኛው ግን አንዳንድ ሰዎች መንፈሳዊ ብስለት ሳይኖራቸው፣ ለምሳሌ መንፈሳዊ እድገት ሳይኖራቸው ነገረ እግዚአብሔርን በአእምሯቸው መጠን ልክ አድርገው መረዳት ይፈልጋሉ። መረዳት ብቻ አይደለም፣ የእግዚአብሔርን ምስጢር ማስረዳትም ይፈልጋሉ። ልክ እነሱ እንግዲህ አጥንትን መቆርጨም ሳይችሉ
እንግዲህ ፍራፍሬውን እንደዚህ ለስለስ ያለውን ፍርፍሩን ምኑን በሚበላ በጣም ስስ በሆነ ሁኔታ ውስጥ ሆነው ሳለ እንደ ህፃናት ሆነው ሳለ ወተት የሚጋቱ ሆነው ሳለ በጣም ረቂቅ የሆነውን ምስጢር የሆነውን ሩቅ የሆነውን ትራንሴንደንት የሆነውን ጉዳይ ሁሉ ካልመረመርን ካላወቅ ነው ካልደረስንበት ብለው የሚናገሩ ሰዎች አሉ። ይሄ ከላይ የሚመጣ ፈተና ይባላል። እግዚአብሔርን እንደዚህ አድርገን ልናውቀው ስለማንችል ማለት ነው። ስለዚህ ከዚህ ልንጠበቅ የምንችለው በምንድን ነው? በፈሪሃ እግዚአብሔር ነው። በዚህ ምክንያት ነው እግዚአብሔርን ለማወቅና ለመረዳት መጀመሪያ ምን ያስፈልገናል ያለው? ፈሪሃ እግዚአብሔር ያስፈልገናል። ይሄ ሌላኛው የነገረ እግዚአብሔር መቅድም ነው። ጎርጎርዮስ ዘንዚናዙ እንደተናገረው። ሌላው ከዚሁ ጋር አያይዞ ጎርጎርዮስ ዘንዚናዙ በደንብ የሚመሰጠው መቅድም ምንድን ነው? ንጽህና። አንድ ሰው እግዚአብሔርን ለማወቅ ወይም ነገረ እግዚአብሔራዊ ጉዳዮችን ለማወቅ ንጽህና ግዴታ አስፈላጊው ነው። ጌታ በወንጌል ምን ብሏል? አንቀጸ ብፁዓን ላይ ብፁዓን ንጹሐነ ልብ ብሏል። ልበ ንጹሖች ብፁዓን ናቸው። ልብ በሉ፣ ልቡናቸው ንጹህ የሆነ ብፁዓን ናቸው አለ። እንዲህ ብቻ ብሎ አላበቃም፣ እግዚአብሔርን ያዩታልና አለ። ስለዚህ ተመልከቱ፣ እግዚአብሔርን ማየት የሚኖረው ምን ሲኖር ነው? የልብ ንጽህና ሲኖር ነው። እግዚአብሔር እኮ በሁሉ ቦታ አለ። እግዚአብሔር አይወሰንም። እግዚአብሔር በውጫዊ አይን አይታይም፣ ግዘፍ አካል ስለሌለው። ንጹህ ልብ ያላቸው እግዚአብሔርን ያዩታል ማለት ምን ማለት ነው? እግዚአብሔር ንጹህ ልብ ላላቸው ሰዎች በሚችሉት መጠን ይረዳቸዋል፣ ይታወቅላቸዋል ማለት ነው። ስለዚህ ተመልከቱ፣ የልብ ንጽህና ሌላኛው መቅድም ነው። አንድ ሰው ልቡን ሳያነጻ፣ ሕሊናውን ሳይቀድስ፣ ሀሳቡን ሳያስተካክል እግዚአብሔርን ማወቅ እችላለሁ የሚል ከሆነ በጣም ብዙ ገደል ውስጥ ይገባል፣ ብዙ ችግሮችንም ይሰራል እና የልብ ንጽህና ወይም ራስን ማንጻት በጣም መሰረታዊ መቅድም መሆኑን ይሄ ሊቅ ይናገራል። እንዲያውም አብነት አድርጎ የሚያነሳው ምንድን ነው? ልቡ ንጹህ ያልሆነለት ሰው ልክ ሙሴ በሲና ተራራ ከእግዚአብሔር ጋር ተነጋግሮ ከዚያ ተራራ በሚወርድበት ጊዜ ፊቱ በእግዚአብሔር ብርሃን፣ እግዚአብሔር በጸጋ ባለበሰው ብርሃን ስለተመላ እስራኤላውያን ሙሴን ማየት አልቻሉም። ስለዚህ ምን አሉ? ሙሴ ሆይ ተሸፈንልን አሉ። ለምንድነው ተሸፈንልን ያሉት? እግዚአብሔር በጸጋ የእሱም ብርሃን ሙሴን ስላለበሰው እስራኤልም ያንን ብርሃን መቋቋም ስላቃታቸው ነው። የልብ ንጽህና ከሌለ የእግዚአብሔርን ነገር ለማወቅ የሚጣጥር ወይም የሚተጋ ሰው ወይም የሚጥር ሰው ልክ ሙሴ ፊቱ እንደተሸፈነ እንደዛ ነው የሚሆንበት ነው የሚለው። እሱም ብቻ አይደለም። ቅዱስ ጳውሎስ ሳውል ተብሎ በሚጠራበት ጊዜ እንደምታውቁት ከኢየሱስ ክርስቶስ ጋር ገና ግንኙነት ባደረገበት ጊዜ በደማስቆ እግዚአብሔር በብርሃኑ ተገልጦለታል። በብርሃኑ ሲገለጥለት ምንድን ነው የሆነው? አይኑ እውር ነው የሆነው። አይኑ ነው የታወረው፣ የቅዱስ ጳውሎስ ማለት ነው። ልክ እንደዚህ አይኖቻችን ሊታወር ይችላል ማለት ነው። ማየት እስኪያቅተን ድረስ ልንደርስ እንችላለን ማለት ነው። ስለዚህ ምን ያስፈልገናል? ከዚህ እንድንላቀቅ ንጽህና ያስፈልገናል። ቅዱስ ጎርጎርዮስ ዘኑሲስ ከዚህ የተነሳ በጣም ትኩረት አድርጎ ነው የሚናገረው። ልቡናችን በንጽህና ላይ ካልተመሰረተ ስለ እግዚአብሔር ጥቂትም ቢሆን ማወቅ አንችልም ነው የሚለው። ስለዚህ መጀመሪያ ልቡናችን በስሜት ሕዋሶቻችን ምክንያት ከመጡብን ተጽዕኖዎች መላቀቅ አለበት ነው የሚለው። በስሜት ሕዋሶቻችን የሚመጡብን ተጽዕኖዎች አሉ። የኃጢአት፣ የክፋት፣ የልኩሰት፣ ከዚህ ዓለም ጋር የሚያገናኙ አስተሳሰቦች ምናምን አሉ። እነዚህ ምን ያደርጉናል? ነገረ እግዚአብሔራዊ ጉዳይ እንዳንረዳ ያደርጉናል። ስለዚህ ከስሜት ሕዋስ ጋር ተጣብቀን ወይም በስሜት ሕዋሶቻችን ምክንያት በገቡ አስተሳሰቦች ተጣብቀን እግዚአብሔርን የመረዳት እድላችን በጣም አናሳ እንዳይሆን ከዚህ መላቀቅ አለብን ነው የሚለው። ከዚህ ልክ ስንላቀቅ ምን ይሆናል? እግዚአብሔር ወደኛ ይቀርባል። ያማ ካልሆነ በማወቂያ መንገድ በአይምሮ በመረዳት በማሽተት በመቅመስ እንዲያውም ጎርጎርዮስ ዘኑሲስ ምንድን ነው የሚለው? እውቀት በሁለት በኩል ነው፣ በሁለት መንገድ ነው የሚገኘው ይላል። አንደኛው እውቀት በስሜት ሕዋሶቻችን የምናገኘው እውቀት ነው። ይሄ እውቀት ሴኩላር የሆነው ዓለማዊ እውቀት ነው ይላል። በአይናችን አይተን፣ በጆሮአችን ሰምተን፣ በምላሳችን ቀምሰን፣ በአፍንጫችን አሽተን፣ በእጃችን ዳሰን የምናውቀው እውቀት ሙሉ በሙሉ ሴኩላር ነው፣ ዓለማዊ እውቀት ነው የሚለው። ነገረ እግዚአብሔርን ግን በዚህ መንገድ አይደለም የምናውቀው። እግዚአብሔር የምናውቀው በልቡና አይን ነው ይላል። በልቡና አይን ነው ካለ በኋላ በልቡና አይን ብቻ ማወቅ እንችላለን ወይ ደግሞ የሚለውን ሲጠይቅ፣ አይ በልቡና አይን እናውቀዋለን፣ ግን የልቡና አይን የግድ እግዚአብሔርን ለማወቅ በእምነት ላይ መመስረት አለበት ደግሞ የሚል ተጨማሪ ነገር ያመጣል። ስለዚህ እውቀት ሁለት ዘርፍ አለው ማለት ነው። ዓለማዊ የሆነ ምድራዊ የሆነ እውቀት አለ፣ መንፈሳዊ የሆነ እግዚአብሔራዊ እውቀት አለ። ይሄ እግዚአብሔራዊ እውቀት ምን ይፈልጋል? የልቡና ንጽህናን ይፈልጋል። ልቡናችን ንጹህ ሲሆን እግዚአብሔር ወደኛ ይቀርባል፣ ራሱን ያበራልናል፣ ይገለጥልናል።
በዚህ ምክንያት ነው እንግዲህ አባ ሕርያቆስ ናጥሪ እንከ ትሕትና ዘምስለ ንጽሕና፣ ንጽሕናን ከትሕትና ጋር አንድ ላይ ገንዘብ እናድርግ። ይህን ካላደረግን ግን እግዚአብሔርን ማወቅ አንችልም፣ እግዚአብሔርን ማየትም አንችልም። ነቢያት እግዚአብሔርን ያዩት ይህን በማድረግ ነው። ልቡናቸውን ንጹህ በማድረግ ነቢያት እግዚአብሔርን ፊት ለፊት እንግዲህ እግዚአብሔር ፊት ለፊት ይታያል ወይ ብለን ጥያቄውን ጠይቅ፣ አይታይም። ለምን? እግዚአብሔርን ፊት ለፊት እኮ ለማየት እግዚአብሔር በቦታ መወሰን አለበት። በዚህኛውም አይን የሚታይ ወደ መሆን መምጣት አለበት። እግዚአብሔር ግን እንደዛ ሊሆን አይችልም። እግዚአብሔርን ፊት ለፊት ለማየት እግዚአብሔር የሌለበት ቦታ መቆምም ይጠይቃል። እግዚአብሔር በሁሉ ቦታ ስላለ እንደዚህ አይነት አገላለጾች አይጠቅሙትም ወይም አይገልጹትም። ግን ለምንድን ነው ይሄ የተባለው? ልብህ ንጹህ ሲሆን ፊት ለፊት ታየዋለህ። የምታየው እሱ አንተን እንድታየው በፈቀደው መጠን ነው ማለት ነው። ይህን ነቢያት ሊያደርጉ የቻሉት በምንድን ነው? ልቡናቸውን በማንጻት። ልብ ካልነጻች ይችኛዋንም እውቀት ቢሆን አናገኛትም። ስለዚህ የነገረ መለኮት ሌላኛው መሰረታዊ በር ተብሎ ወይም መቅደም ተብሎ የሚነገረው የልብ ንጽህና ነው። ብዙ ሰው እንግዲህ አሁን ላይ ያለብን መሰረታዊ ችግር ብዬ የማስበው ብዙዎቻችን የህይወት ቅድስና ሳይኖረን ቅዱሳን አባቶቻችን በቃላት መግለጽ እስኪያቅታቸው ድረስ ዝም ያሉበትና የተመሰጡበትን ጉዳይ ሁሉ እኛ በራሳችን አይምሮ መረዳት መጠልቅ አድርገን ለማብራራትና ለማወቅ የማይታወቀውን ሁሉ ካላወቁ፣ ካልደረስኩ፣ ካልመረመርኩ፣ ካልገረስኩ፣ ካልተረዳው ብለን የምንጨነቀው የልብ ንጽህና ስለሌለ ነው። ስለዚህ ይሄ የነገረ መለኮት መቅድም ነው። አባቶቻችን እግዚአብሔርን የተረዱት በዚህ በር በኩል አልፈው ነው። እንደውም ዮሐንስ ዘሰዋስው መንፈሳዊ መሰላል በምትለው መጽሐፍ ላይ ምንድን ነው የሚለው? ስለ ንጽህና ሲያብራራ ንጽህና ይላል የነገረ መለኮት መሰረት ነው የሚለው። በቃ አንድ ቴዎሎጂያን ልቡ ንጹህ ከሆነ ወይም ንጽህናን ገንዘብ ካደረገ ወይም ከለበሳት ነገረ አምላክን ይረዳዋል ነው የሚለው። እንደው በቃ እግዚአብሔር እንዲገባው ባደረገው መጠልክ ወይም እግዚአብሔር ራሱን በገለጠው መጠልክ ይረዳዋል ነው የሚለው። ስለዚህ ነገረ እግዚአብሔርን ለመረዳትና እንደውም ቴዎሎጂያን ሁሉ ለመሆን ምን ያስፈልጋል ነው የሚለው? የልብ ንጽህና ያስፈልጋል። ይሄ በጣም ወሳኝ ነገር ነው። ከዚህ ውጭ ሌላኛው መቅድም ተደርጎ የሚወሰደው ወይም እንደ መግቢያ የነገረ መለኮት ተደርጎ የሚወሰደው አሚነ እግዚአብሔር ነው፣ እምነት የምንለው ነገር። ቅዱስ ኤፍሬም ሶርያዊ እግዚአብሔር ለሚያምን ሰው ራሱን ይገልጥለታል፣ ያለ እምነት እንደውም ይላል እሱ ብቻ የምትለዋን ቃል ሁሉ ይጠቀማታል እዚህ ጋር። እምነት በጣም ወሳኝ ስለሆነች እምነት ከሌለች በምንም መንገድ ቢሆን እግዚአብሔርን አንረዳው ነው። አሁን ከላይ ለምሳሌ ፈሪሃ እግዚአብሔር ብያለሁ። እግዚአብሔርን ማያምን ሰው እግዚአብሔርን ሊፈራ አይችልም። ንጽህና ብያለሁ። ልብን ንጹህ ለማድረግ ለምንድነው ንጹህ ማደርገው? ኤቲስት ሆኖ ልቡ የሚያነጻ ሰው ይኖራል። ምንም በሌላ እምነት ሆኖ ልቡ የሚያነጻ ሰው ይኖራል። ይሄ ልቡን የሚያነጻ ሰው በዚህ መንገድ ሆኖ ልቡን ለማንጻት የሚሞክር ሰው ትክክለኛውን አንጽሖትም ገንዘብ አያደርግም። በእርግጥ ለምን? ትክክለኛ ንጽህና የምትኖረው ራሱ እግዚአብሔር ከኛ ጋር ሲኖር ነው። አንጽሖ የሚባለው ይሄ የመጀመሪያው ቅድስና ደረጃ የምንለው መንጻት ስለሆነ አንጽሖን ገንዘብ የምናደርገው የእኛ ጥረት እንዳለ ሆኖ እግዚአብሔር ከኛ ጋር ሲሆን፣ ሌሎቹ ራሳቸውን የፈለገ ንጹህ እናደርጋለን ብለው ቢያስቡ በዛ መንገድ እግዚአብሔርን ማወቅ አይችሉም። የግዴታ አንጽሖ አሚንን መያዝ አለባት፣ እምነትን መያዝ አለባት። እምነት በጣም ወሳኝነት። እንደውም ቅዱስ ኤፍሬም ሶርያዊ ምንድን ነው የሚለው? እግዚአብሔርን በመመራመር አውቀዋለሁ አትበል ይላል። በመመራመር ልትደርስበት አትችልም፣ የማይመረመር ነውና፣ ይልቁኑ በማመን ግን ታውቀዋለህ ይላል። የምታምነው እግዚአብሔርን እግዚአብሔር እንድታምነው በሚፈልገው መንገድ ነው። ስለዚህ እምነት በጣም ወሳኝ ነገር ነው። እዚህ ነው ቅዱስ ጳውሎስ የእምነትን ጉዳይ ገና አንደኛ የዕብራውያን መልእክት ምዕራፍ 11 ቁጥር 1 ላይ የማናየውን ነገር የሚያስረዳ ነው ይላል። አሁን እግዚአብሔርን ማየት አንችልም፣ ማወቅ መረዳትም ማብራራትም እንደዚህ አንችልም። ግን ስለ እግዚአብሔር ትንሽ ይህም ቢሆን የእውቀት ብልጭታ እንዲኖረን ግን የሚያደርገው እምነት ነው። እምነት እግዚአብሔርን ወደ ማወቅ የሚወስድ አንዱ መንገድ ስለሆነ ነው። በነገራችን ላይ እምነት እግዚአብሔርን ለማወቅ ብቻ አይደለም መቅደም የሚሆነው፣ ሳይንሳዊ በሆነ መንገድ ራሱ የሆነ ነገር ዲስከቨር ለማድረግ እምነት ቀዳማዊ ነው። አንዳንድ ሳይንቲስቶች እንግዲህ ሲጃጃሉ ወይም እኛንም ሲያጃጅሉን ሲንግ ኢዝ ቢሊቪንግ ይላሉ። ግን ይሄን ያምኑበታል ወይ እንደዚህ የሚለውን አገላለጽ ራሱ ብለን ብንጠይቅ በእርግጠኝነት ብዙ አያምንም። ሊናገረው ይችላል እንጂ አያምነውም። ለምንድን ነው የማያምነው? ማየት ማመን ነው ካለ ማመን ያለባቸው ሲያዩ ብቻ ነው። እነሱ ግን የሆነ ምርምርና ጥናት ሲያደርጉ መጀመሪያ እንደዚህ ባጠና እንደዚህ አይነት ነገር ላገኝ ይችላለሁ ብለው አምነው ነው የሚጀምሩት እንጂ አይተው አይደለም የሚጀምሩት። አምነው ይጀምራሉ፣ ምርምር ያደርጋሉ፣ ያጠናሉ፣ ይወድቃሉ፣ ይነሳሉ፣ እንደገና ይሳሳታሉ። በብዙ ሙከራና ጥረት
ወደ ማየት ይመጣሉ። ስለዚህ ወደ ማየት ያደረሳቸው ምንድነው? ማመናቸው ነው። አምነው ምርምር ማድረጋቸው ነው እንጂ ማየታቸው አይደለም ወደ ማመን ያመጣቸው። እንኳን በነገረ መለኮት በዓለማዊው መንገድ ራሱ ሳይንሳዊ በሆነ ምርምር ራሱ እምነት ይቀድማል ከማወቅ። ስለዚህ በነገረ መለኮት ደግሞ እምነት በጣም ወሳኝ ነገር ነው። እምነት ለምሳሌ የማናየውን ነገር፣ የማንረዳውን ነገር፣ ረቂቅ የሆነውን ነገር፣ ስውር የሆነውን ነገር የተወሰነም ቢሆን እንድንረዳ የሚያደርግ ኃይል ነው። በዚህ ምክንያት እምነትን በጣም መሰረታዊ ጉዳይ አድርገው የነገረ መለኮት ሊቃውንት ያነሳሉ። ለነገረ መለኮት እንደ መቅደም አድርገው ማለት ነው። ሌላው ነገረ መለኮታዊ ጉዳይ ሲነሳ በጣም ማስተዋል የሚገባን ነገር ነገረ መለኮት በምልአት የማይታወቅ ነው። በምልአት የማይታወቅ ነው። በምልአት ሊደረስበትም የማይቻል ነገር ነው። ይህን እንግዲህ ብዙ ሊቃውንት ገልጸዋል። በተለይ አሁን በእኛ ማር ወግሪስ የምንለው ሊቅ ምንድነው የሚለው? እግዚአብሔር መጀመሪያ በአይምሮ አይያዝም ይላል። እግዚአብሔርን በአይምሮ መያዝ መጀመሪያ አይቻልም ይላል። ሚያዝ ቢሆንሳ ይላል። ሚያዝ ከሆነ ልክ በያዝክበት ቅጽበት እሱ የያዝከው እሱ እግዚአብሔር አይደለም ይላል። ስለዚህ እግዚአብሔርን በአይምሮ መያዝ አትችልም ማለት አትችልም። በአይምሮ መያዝ ካልቻልክ በአይምሮ መመጠን አትችልም ማለት። በአይምሮ መመጠን ካልቻልክ በምልአት አውቀዋለሁ ብለህ መናገር አትችልም። ጎርጎርዮስ እንዚናዙ ደግሞ ምንድነው የሚለው? እግዚአብሔርን መግለጽ ራሱ መጀመሪያ መግለጽ ራሱ አይቻልም ይላል። መጀመሪያ it is impossible to express God፣ እግዚአብሔርን መግለጽ መጀመሪያ አይቻልም ይላል። ይሄ ብቻ አይደለም፣ ከዚህ የበለጠ ደግሞ የማይቻለው እግዚአብሔርን መረዳት ነው ይላል። መግለጽ ብቻ መግለጽ አንደኛው ደረጃ ነው። መረዳት ደግሞ የበለጠ አይቻልም ይላል። ምን ማለት ነው ይሄ? ትንሽም ቢሆን በገለጠው መጠን አንረዳም ማለት አይደለም። እሱ ራሱ ይገልጸዋል። ግን መረዳት ማለት እግዚአብሔር በሆነበት እንደዚህ ነው ብሎ ለምሳሌ እግዚአብሔር አኗኗር አለ። እግዚአብሔር ስለ አኗኗሩ ለኛ የገለጸው ነገር አለ። ያ እግዚአብሔር ስለኛ ስለ አኗኗሩን በተመለከተ የገለጠው እኛ እንድናውቅ ነው እንጂ እግዚአብሔር እኛ እንድናውቅ በገለጠበት መንገድ ነው የሚኖረው ማለት አይደለም። በነገራችን ላይ እግዚአብሔር ሕያው እንደሆነ እናውቃለን። ሕያውነቱ ግን ምን አይነት እንደሆነች መግለጽ አንችልም። በነገራችን ላይ እንደዚህ ነው ሕያውነቱ። አብ ከወልድ ጋር ያለው ግንኙነት እንደዚህ ነው። ወልድ ከአብ ጋር ከመንፈስ ቅዱስ ጋር ያለው ግንኙነት እንደዚህ ነው የሚኖሩት። አብ ከዚህ ውጭ እንዲሆኑ አይኖርም። መንፈስ ቅዱስ ከዚህ ውጭ እንዲሆኑ አይኖርም። ወልድ ከዚህ ውጭ እንዲሆኑ ብለን መግለጽ አንችልም። እግዚአብሔር እኛ እንድናውቅ ግን አብ እንዴት እንደሚኖር፣ ወልድ እንዴት እንደሚኖር፣ አብ ከወልድ ጋር ከመንፈስ ቅዱስ ጋር ያለውን ግንኙነት በተመለከተ ግን የተወሰነ ብልጭታ ግን ሰጥተውናል። ያ የሰጡን እኛ እንድንረዳ፣ ከዛ በላይ መረዳትም ስለማንችል በእኛ መጠልቅ የተገለጸና የተብራራ ነው እንጂ እግዚአብሔርን በሆነበት እንደዚህ ነው ብሎ መረዳትና ማስረዳት አይቻልም። በዚህ ምክንያት እግዚአብሔርን በምልአት ማወቅ አይቻልም። ዮሐንስ አፈወርቅ ደግሞ ምንድነው የሚለው? the incomprehensible divine nature ሚል 12 ቅጽ ያለው የእግዚአብሔር ባህሪ አይመረመሬነት በሚል ያዘጋጀው አለ ጽሑፍ አለ። እዛ ላይ ምንድነው የሚለው ዮሐንስ አፈወርቅ? በጣም በተደጋጋሚ በጣም ብዙ የማውቃቸው ነገሮች አሉ፣ መግለጽ ግን ስፈልግ መግለጽ የማልችላቸው ነገሮች አሉ ይላል። በጣም ያስደንቀው እግዚአብሔር ዘላለማዊ እንደሆነ አውቃለሁ፣ እንዴት አይነት ዘላለማዊ እንደሆነ ግን መግለጽ አልችልም ይላል። መጀመሪያ እንደሌለው አውቃለሁ፣ መጨረሻም እንደሌለው አውቃለሁ፣ እንዴት የሚለውን ግን ማስረዳት አልችልም ይላል። እግዚአብሔር በሁሉ ቦታ እንዳለ አውቃለሁ፣ ምልአቱን አውቃለሁ፣ በሁሉ ምሉ እንደሆነ አውቃለሁ። ምን አይነት ምልአት ነው ያለው? ወይም ሙሉ በኩል ይሄ ኦምኒ ፕሬዘንት ነው ስንል ምን አይነት ኦምኒ ፕሬዘንስ ነው ያለው ለእግዚአብሔር አላውቅም ይላል። ይሄ ብቻ አይደለም፣ እግዚአብሔር ረቂቅ እንደሆነ አውቃለሁ ይላል። አሁን እኛ በማወቅ ደረጃ ከሆነ በቤተክርስቲያን ሊቃውንትም እንደሚነገረው ከሁሉ ነፋስ ይረቃል እንላለን። እያነጻጸርን ስንሄድ ከሁሉ ነፋስ ይረቃል እንላለን። ከነፋስ ደግሞ የሰው ነፍስ ይረቃል እንላለን። ከሰው ነፍስ ደግሞ መላእክት ይረቃሉ እንላለን። አሁን መላእክት ርቀታቸውን ሰው መግለጽ አይችልም። በቃ መግለጽ ቋንቋ ምንለው ነገር የመላእክት ርቀት ጋር ሲደርስ ይቆማል። አይችልም። ምን ብሎ ርቀታቸው እንዲህ ነው ምሳሌ ምንም ማምጣት አንችልም። አንጻርም ልናቀርብለት አንችልም። በቃ በጣም ረቂቃን ናቸው ብሎ ከመናገር በቀር ማለት ነው። ስለዚህ መላእክት በጣም ረቂቃን ናቸው። ከዚህ ገፋ ያደርጉና ደግሞ ሊቃውንት የመላእክት የአካላቸው ርቀት ከህሊናቸው ርቀት ጋር ደግሞ ሲነጻጸር የህሊናቸው ርቀት የበለጠ ረቂቅ ነው ይላሉ። አሁን ይህን ለመረዳት እንዴት አድርገን ነው ማሰብ ያለብን? እኛ ግዙፋን ነን። ለምሳሌ ግዙፍ አካል አለን። ግዙፍ አካል ያለን እኛ ህሊና አለን። በህሊናችን ርቀት ግን አሁን እዚሁ ይሄን የምትሰሙ ለምሳሌ በያላችሁበት ቦታ ሆናችሁ የምታውቁበት ቦታ በህሊናችሁ ርቀት ሂዱ ብላችሁ ትሄዳላችሁ። የህሊና ርቀት የሆነ
ተራራ፣ ድንጋይ፣ ግድግዳ እንደዚህ አይገድበውም፣ ይሄዳል ማለት ነው። ግዘፍ አካል ያለን እኛ የህሊናችን ርቀት ያን ያህል ረቂቅ ከሆነ ረቂቅ አካል ያላቸው መላእክት የህሊናቸው ርቀት ደግሞ ምን ያህል ሊሆን እንደሚችል እንግዲህ ማሰብ ራሱ ይቻላል ወይ? አይቻልም። በቃ ወደ ዝምታ ነው አይደለም የሚወስደው ጉዳዩ። ዝም ነው የሚያሰኘው። የእግዚአብሔር የአካል ርቀት ከመላእክት የህሊና ርቀት ጋር ሲነጻጸር ልክ መላእክትን የህሊናቸውን ርቀት ከስላሴ የአካል ርቀት ጋር እናነጻጸር ብለን ገና ስንጀምር የመላእክት የህሊና ርቀት ከስላሴ አካል ርቀት ጋር ሲነጻጸር እንደ ተራራ የገዘፈ ወይም እንደ ሰው ስጋ የገዘፈ ወደ መሆን ይሄዳል። ያ የማይመረመር ርቀት ያለው የመላእክት የህሊና ርቀት ከስላሴ ጋር ሲነጻጸር እንደ ተራራ ግዙፍ ይሆናል እኮ ማለት የስላሴ ርቀት የሚብራራ አይደለም። ይሄ በሌላ አነጋገር ማለት ነው የእግዚአብሔርን የአካሉን ርቀት እናውቃለን። ርቀቱ እንዴት ነው ቢባል ግን አናውቅም። ስለዚህ አንድ ሰው ነገረ እግዚአብሔርን ሲጀምር የማይታወቁ ብዙ ነገሮች መኖራቸው ማሰብ አለበት እንጂ በምልአት አውቀዋለሁ ብሎ ቢል ከሆነ የሚሆነው ዩኖሚየስን ነው የሚመስለው። ዩኖሚየስ በሽተኛ ከመሆኑ የተነሳ ጉዳዮችን የመረመረው በዚህ መንገድ ነው። በራሱ ህሊና፣ በራሱ መረዳት፣ በራሱ መንገድ ነበር ነገሮችን ያየው። በዚህ ምክንያት ዩኖሚየስ ምንድን ያለው? የተፈጠረውን ነገር ካወቅን የተፈጠረውን ነገር ያስገኘውን ነገር ማወቅ እንችላለን። ለምሳሌ የተገኙትን ነገር ካወቅን የተገኘውን ነገር ያስገኘውን ነገር ማወቅ እንችላለን ይልና ግብሩን ለምሳሌ ይሄ ምንድነው ኢነርጊያ የሚባለውን ነገር ካወቅን በኢነርጊያው ደግሞ የኢነርጊያው ባለቤት ወደሆነ ወደ እግዚአብሔር መሄድ እንችላለን። በአጭር አገላለጽን ማለት ነው እግዚአብሔር አለ፣ እግዚአብሔር ያስገኘበት ኃይል አለ፣ የተገኘው ደግሞ ፍጥረት አለ። ፍጥረቱን ካወቅን ፍጥረቱን ያስገኘውን ኃይል ማወቅ እንችላለን ይላል። ኃይሉን ካወቅን ደግሞ የኃይሉን ባለቤት እግዚአብሔርን ማወቅ እንችላለን ይልና እግዚአብሔር ራሱን በሚያውቅበት መጠን ልክ እግዚአብሔርን እናውቃለን የሚል ድምዳሜ ይደመድማል ዩኖሚየስ። እንደዚህ አይነት ሰዎችን እነ ቅዱስ ቄርሎስ ዘእስክንድርያ ደንቆሮች ናቸው ብሎ ነው የሚጀምሩት። ድንቁርናቸው የሚጀምረው እግዚአብሔርን ካለማወቅ ብቻ አይደለም፣ ራሳቸው ራሱ ካለማወቅ ነው የሚጀምረው። እንደዚህ እንዲል ያደረገው የበቃበት ነው፣ በቅቶ ነው አሁን ይሄ ሰው እንጂ እንዴት እንደዚህ ብሎ ሊናገር ይችላል? ይህን እኮ ሲናገር ስለ ራሱ ሳያውቅ የሚኖር እንደሆነ አያውቅም ማለት ነው ይሄ ሰው። እግዚአብሔር ራሱን በሚያውቅበት መጠን ልክ እግዚአብሔርን አውቋለሁ እኮ ማለት አሁን እንግዲህ ኦክሲጅንን እንዴት እንደማስገባ አውቋለሁ ማለት ይቻላል። አሁን በጣም ሲምፕል የሆነ ነገር ነው፣ በጣም ተራ የሆነ ነገር ነው። ሰው ኦክሲጅንን እንዴት እንደሚያስገባ ማያውቅ ከሆነ ግን ኦክሲጅንን ሳያስገባ መኖር የማይችል ደግሞ ከሆነ እንግዲህ ይሄን ማወቅ ያልቻለ እንዴት ነው እግዚአብሔርን አውቀዋለሁ ሊል የሚችለው? በራሱ የሚሆነውን ሳያውቅ እንዴት እግዚአብሔርን አውቀዋለሁ ሊል ይችላል? ጎርጎርዮስ ገባሬ መንክራት ምንድን ነው የሚለው? ነፍስ እንዳለኝ አውቃለሁ፣ ነፍሴ ምን አይነት እንደሆነች ግን አይቻት አላውቅም ነው የሚለው። አይቻት አላውቅም ማለት ግን የለችም ማለት አይደለም። ርቀቷን፣ ምኗን፣ አሰራሯን አላውቅም። ይሄ የኔን አለማወቅ ይገልጣል እንጂ የነፍስን አለመኖር አይገልጥም። ስለዚህ ፍጥረትን እንኳን ስትመረምረው የማታውቀው ብዙ ነገር እንዳለ የምትረዳ ከሆነ እንዴት ነው ፍጥረትን ያስገኘውን እግዚአብሔርን አውቀዋለሁ ብለህ ልትናገር የምትችለው? ይልና እግዚአብሔር በምልአት ሊታወቅ የማይችል እሱ ራሱን በገለጠበት መጠን ልክ ብቻ የሚታወቅ እንደሆነ አጽንኦት ሰጥቶ ይናገራል። ስለዚህ እግዚአብሔርን ወይም ነገር እግዚአብሔራዊ ጉዳዮች ሲነሱ ይሄ ካታፋቲክ የሆነው ነገር በደንብ ትኩረት አይደረግበትም። አፖፋቲክ የሆነው አሉታዊ የሆነው አይታወቅም፣ አላውቅም እና አላውቅም ማለት እኮ ነውር አይደለም። በነገራችን ላይ አንዳንድ ጊዜ ከትዕቢታችን የተነሳ በቃ የሚታወቅ ይመስለና እንደዚህ እንዴት ሆነ አላውቅም፣ ይሄ እንደዚህ አላውቅም ከማለት ይልቅ አውቃለሁ ብለን ማብራራት እንጀምራለን። ስለዚህ እግዚአብሔርን ሚብራራ ወደ ማድረግ እንሄዳለን። ይሄ በጣም አደገኛ ችግር ነው ማለት ነው። እና እንዲያውም ቅዱስ ጎርጎርዮስ ዘኑሲስ ምንድን ነው የሚለው? ስለ እግዚአብሔር የምናብራራው በሙሉ ስህተት ነው ይላል። አብ፣ ወልድ፣ መንፈስ ቅዱስ የሚለው ስም ራሱ እግዚአብሔርን አይገልጠውም ይላል። እንዲህ ስንል ራሱ እፈራለሁ ሁሉ ይላል። አሁን ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ ስል እፈራለሁ። ምክንያቱም አብ ስንል አብ የሚለው ስም አብን አይመጥነውማ። ወልድ ስንል ወልድ የሚለው ስም ወልድን አይመጥነውማ። መንፈስ ቅዱስ ስንል መንፈስ ቅዱስ የሚለው ስም መንፈስ ቅዱስን አይመጥነውማ። ስለዚህ የሚገለጡ አገላለጮች በሙሉ ትክክል ወደ አለመሆን ነው የሚሄዱት። ግን ደግሞ እግዚአብሔር በዚህ መንገድ ትንሽም ቢሆን እንድንረዳ እንድንገልጸው ፈልጓል። በዚህ ምክንያት እንናገራለን፣ እናስረዳለን እንጂ እግዚአብሔርን በምልአት በሆነበት መጠን ልክ ልናውቀው አንችልም። ስለዚህ ስለ እግዚአብሔር ስንናገር የማናውቀው በጣም ብዙ ነገር እንዳለ ልብ ልንል ይገባናል። እዚህ ነገረ እግዚአብሔር የሚባለው ትምህርት እንደነዚህ ያሉ ሀሳቦችን የያዘ ነው። እነዚህም በጣም መሰረታዊ ጉዳዮች ስለሆኑ በደንብ አድርገን ልንረዳ ይገባል። ሌሎችንም መዘርዘር መጨመር ይቻላል። እንግዲህ በደንብ አድርጋችሁ እንድታስተውሉ በዛም እንዳትሉ እንዳትጨነቁ
ከማሰብ ጋር በቅደም ተከተል የተናገርኳቸውን ነገሮች ግን እንድታስታውሱ ፈልጋለሁ። እነዚያን ከማስታወስ ጋር ግን እንደው ብዙ የሚቀረን ጉዳይ ቢኖርም ግን እንደ መጨረሻ እንደ መጠቅለያ አድርጌ ባነሳው ጥሩ ነው ብዬ ማምነው ስለ እግዚአብሔር ለማወቅ ስናስብ አንደኛ ከቋንቋ ወሰን ውጭ ራሳችን ማድረግ አለብን። ሁለተኛ ከስነ አመክንዮ ከሎጂካል ሪዝኒንግ ለምሳሌ እግዚአብሔር እንደሚጠና ቁስ ወይም እንደሚጠና ዕቃ ተደርጎ አይጠናም። እግዚአብሔርን በዚህ መንገድ ማጥናት አንችልም። ልክ አሁን እኔ እንደ አዋቂ እግዚአብሔር እንደ ታዋቂ ልክ አሁን የሆነ ነገር ስንመረምር ምንመረምረው ነገር ማንኛውም ነገር እንደሚታወቅ ዕቃ ኦብጀክት ነው የሚሆነው። እኔ ደግሞ እንደ አጥኚ እንደ ሳብጀክት ሆኜ ነው ማጠናው። ሳብጀክት ኦብጀክት ሪሌሽንሽፕ ለእግዚአብሔር አይሰራም። ለእግዚአብሔር ልክ እኔ እንደ ሳብጀክት ሆኜ እግዚአብሔርን ልመረምረው ላጠናው እንደዚህ ብዬ ማሰብ ከሆነ ገደል ነው የምገባው። ምንድነው የማደርገው? ይሄ ማለት ደግሞ እግዚአብሔርን መመርመር ማወቅ በአእምሯችን መፈለግ አይቻልም ማለት ደግሞ አይደለም። ግን በአጥኚነት ስሜት፣ በመርማሪነት ስሜት፣ በአዋቂነት ስሜት፣ በፈታሽነት ስሜት፣ በበላይነት ስሜት አድርጌ እግዚአብሔር በእኔ አእምሮ ልክ ፈልጌ አገኘሁት፣ በእኔ ምርምር ልክ እንደዚህ አይነት እግዚአብሔር ነው ብዬ አይደለም። ቀድመን የተናገርነው መሰረታዊ ነገር እዚህ ጋር ነው የሚሰራው። ንጽህና፣ ፈሪሃ እግዚአብሔር፣ በተለይ ትህትና የሚባለው ነገር፣ ራስን ማንጻት የሚባለው ነገር፣ እምነት የሚባለው ነገር በጣም ወሳኝ የሚሆነው እዚህ ጋር ነው። እኛ በኦርቶዶክስ ቤተክርስቲያን ነገረ እግዚአብሔር የገለጠውን ሪቪልድ ነው እንላለን እንጂ በምርምር የተገኘ ነው አንልም። ወይም ይሄ የሚገኝ ነው አንልም፣ የሚመረመር ነው አንልም። የሚመረመርና የሚገኝ ሊሆን የሚችለው ምድራዊ ቁሳዊ ነገር ብቻ ነው። ምድራዊ ቁሳዊ ነገር ሁሉ ተመርምሮ ላይደረስበት ይችላል። የእግዚአብሔር ጉዳይ ደግሞ ሲሆን በአብዛኛው ኦልሞስት ሁሉም ማለት ይቻላል ሁሉም የሚገኘው በምርምር ሳይሆን በመገለጥ ነው። ስለዚህ እግዚአብሔር እንዲገልጥ ደግሞ ቀደም ብለን እንደተናገርነው ምን ያስፈልገናል? ንጽህና የሚባል ነገር ያስፈልገናል። እና ይህን ስናስብ ሁሉም ነገር ስለ እግዚአብሔር የተገለጹ አገላለጾች፣ ስለ እግዚአብሔር የተነገሩ አነጋገሮች፣ ስለ እግዚአብሔር የምናውቀው የምናብራራው በሙሉ ግን ወሰንና መጠን ያለበት መሆኑን መረዳት ያስፈልገናል። እግዚአብሔር ግን መጠንና ወሰን ያለበት አይደለም። እግዚአብሔር ለምሳሌ በጊዜ አይወሰንም። እግዚአብሔር ለምሳሌ በቋንቋ አይወሰንም። እግዚአብሔርም በቃላት የትኛውም ቃል ይሄ ቃል እኮ ለእግዚአብሔር ከባድ ነው ብለን ማሰብ ከጀመርን ማለት ነው፣ በቅዱሳት መጽሐፍ የተጻፉትን ቃል ከባድ ነው ማለት ከጀመርን ለእግዚአብሔር ከባድ ሊሆን የሚችል ቃል ስለሌለ እግዚአብሔርን ከመግለጽ ውጭ ወደ መሆን ነው የምንሻል። እንግዲህ እግዚአብሔርን የትኛውም ቃል ቢሆን በምልአት ሊገልጸው አይችልም። በቅዱሳት መጽሐፍት የተጻፉ ምንባባትን እያየን በመጽሐፍት ላይ የተገለጹ አገላለጾችን ለእግዚአብሔር ወስነንና መጥነን ልንናገር በፍጹም አይገባንም፣ ልንታወክም አይገባንም። ይሄ አንዱ የነገረ መለኮት መቅድም ነው። ብዙ ሰዎች እንግዲህ የሚታወቁት ለምሳሌ ተጠራጣሪዎች ሁሉ የሚጠራጠሩት አብ የሚለውን ስም ሲሰሙ፣ ወልድ የሚለውን ስም ሲሰሙ፣ ወልድ የሚለው ቃል በእነሱ ሕሊና ውስጥ የሚፈጥርባቸው ትርጓሜ ያለ ወይም በዘልማድ ናቹራሊ የሚያውቁት ወይም የምንረዳው ጀነራሊ ሁላችን የምናውቀው ትርጉም አለ። ያን መነሻ አድርገው እንዴ ወልድ የሚባል ካለ አብ የሚባል ካለ አብ የወልድ አባቱ ከሆነ ስለዚህ አብ ይቀድመዋል የሚል ትርጉም ይሰጣሉ። ነገር ግን ይሄ አገላለጽ ይሄ ስያሜ የተሰጠው እኛ እንዲገባን እንጂ በእርግጥም ይሄ ቃል ያለበት ወሰን ለእግዚአብሔር ስለሚሰጠው አይደለም። ስለዚህ ለእግዚአብሔር የቋንቋ ወሰንም የለውም፣ የጊዜ ወሰንም የለውም። እግዚአብሔር በቋንቋም በጊዜም ስለማይወሰን ማለት ነው። እና ይሄንን ነገር በጣም አጥርቶ ያልተረዳ ሰው በቅዱሳት መጽሐፍት ስለ እግዚአብሔር የተነገረውን ቃል በሙሉ ሲያይ መምታታቱና መወዛገቡ የማይቀር ነው። ለምሳሌ ገና ኦሪት ላይ አዳም ኃጢአት በሰራ ጊዜ እግዚአብሔር ወደ አዳም ሲመጣ ያለበት አገላለጽ አለ። አዳም የት ነው ያለኸው እያለ እግዚአብሔር ወደ አዳም መምጣቱን መጽሐፍ ቅዱስ ይናገራል። ይህን አሁን አገላለጽ ስናየው እግዚአብሔር የእውቀት ወሰን ኖሮበት አዳም ሲነግረው አዳም ያለበትን ቦታ ወደ ማወቅ የሚመጣ ይመስላል። ግን ይሄ እኛ እንዲገባን የተገለጸ እንጂ እግዚአብሔር በሆነበት ወይም እግዚአብሔር የእውቀት ወሰን አለበት ለማሰኘት ተብሎ የገባ አገላለጽ አይደለም። አቤልንም ቃየል ሲገለው ቃየል ወንድም አቤል ወዴት ነው ያለው ምናምን እያለ ያላዋቂ አካል የሚጠይቀውን ጥያቄ የሚመስል ጥያቄ እግዚአብሔር ሲጠይቅ ብናገኘው በተገለጸው አገላለጽ ላይ ተመስርተን እግዚአብሔር የእውቀት ወሰን አለበት። ምክንያቱም
ቃየል ወንድሙ አቤልን እንደገደለው አያቅም። አዳምም ኃጢአትን በሰራ ጊዜ ኃጢአት መስራቱን አያቅም። ልክ አዳም ሲነግረው ወደ ማወቅ መጣ ያሰኝ ነበረ። ይህ ግን በፍጹም ስህተት ነው። እግዚአብሔር ሁሉን ነገር የሚያውቅ ስለሆነ ማለት ነው። ስለዚህ እንደዚህ ያሉ አገላለጾች እኛ እንዲገባን ፐርሶኒፋይድ ሆነው ሰውኛ በሆነ አገላለጽ የተገለጹ የገቡ እንጂ እግዚአብሔር በሆነበት እንዲህ ነው ለማሰኘት የገቡ አገላለጾች አይደሉም። በሌላ በኩል ስሜት ያለው የሚመስል አገላለጽ ለምሳሌ እግዚአብሔር ተደሰተ፣ አዘነ፣ ተቆጣ፣ ተጸጸተ የሚሉ አገላለጾችን በመጽሐፍ ቅዱስ በተደጋጋሚ እናገኛለን። ለእግዚአብሔር ግን ስሜት አለው ወይ ብለን ጥያቄ ብጠይቅ አባ እንጦንስ፣ እርግጥ አባ እንጦንስ ብቻ አይደለም ሁሉም ሊቃውንት የሚስማሙበት ነው። ለእግዚአብሔር ስሜት የለውም። ስሜት የሚኖረው ከሆነ ልክ አሁን እኛ ጋር ያለ የማዘን የመደሰት የመጨነቅ እንደዚህ የሚኖረው ከሆነ እግዚአብሔር ቼንጀብል ነው ማለት ነው። ለምን? ስሜት መለዋወጥን አስከትሎ ይዞ ስለሚመጣ ማለት ነው። ስለዚህ እግዚአብሔርን የሆነ ነገር ደስ ያሰኘዋል ማለት የሆነ ጊዜ ደስ ሳይለው ቆይቶ በጊዜያት ሂደት የሚለዋወጥ እንትን አለው ያሰኛል። በዚህ ምክንያት እግዚአብሔር ተደሰተ፣ አዘነ፣ ተከፋ፣ ተቆጣ፣ እንደዚህ ሆነ ተብለው የተገለጹ አገላለጾች በቅዱሳት መጻሕፍት ስናገኝ በእኛ ኮንቴክስት እኛ እንዲገባን የእኛ ግብር የእኛ ፈቃድ ከእግዚአብሔር ፈቃድ ጋር ሲስማማ እግዚአብሔር ተደሰተ ይባላል። ስለዚህ ያ ተደሰተ መባሉ የእኛ ግብር በእግዚአብሔር ዘንድ ተቀባይነት መኖሩን የሚያስረዳ እንጂ የስሜት ለውጥ እኛ ጋር ልክ በእኛ እንዳለው አይነት የስሜት ለውጥ ያለው ሆኖ አይደለም። አዘነ፣ ተጸጸተ ምናምን ተብሎ ሲገለጽም በእግዚአብሔር ዘንድ መጸጸት፣ ማዘን መሰል ነገር ኖሮበት አይደለም። እንደዛ የሚሆን ከሆነ እኔ እግዚአብሔር አልለወጥም ብሎ ትንቢተ ሚልክያስ ምዕራፍ 3 ላይ ከተናገረው ቃል ጋር የሚጋጭ ነው የሚሆነው ማለት ነው። እግዚአብሔር በባህሪ መገለጫው አንዱ የሚታወቀው ከፍጥረት የሚለየው አንዱ እግዚአብሔር የማይለወጥ ነው በሚለው አገላለጽ ነው። በዚህ ምክንያት ለእግዚአብሔር የሚገለጹ ቃላቶች ወሰን ያለባቸው ናቸው። በጊዜ ውስጥ አስገብተን ለእግዚአብሔር የምንናገረው ነበረ፣ ይኖራል፣ እንደዚህ ምንለው በሙሉ ወሰን ያለበት ነው። ለእግዚአብሔር ነበረ የለውም፣ ለእግዚአብሔር ይኖራል የሚባል ነገር የለውም። እግዚአብሔር ኢተርናል ነው፣ በሱ ዘንድ ማለፍ መምጣት የሚባል ነገር የለውም። ይህ ሁኔታ ራሱ ቅድም እንደነገርኳችሁ ቅዱስ ዮሐንስ አፈወርቅ እግዚአብሔር መጀመሪያ የለውም መጨረሻም የለውም እንዴት ብትለኝ ግን አላቅም። እግዚአብሔር ልጅ አለው እንዴት ብሎ ወለደው አላቅም። እግዚአብሔር መንፈስ ቅዱስን አስርጿል አውቃለሁ። ይሄን እንዴት ምትለኝ ከሆነ ግን አላቅም እንዳለው ይሄን አላቅም ብለን ነው የምንናገረው። ሲጠቀለል እንግዲህ ይህን ስንጠቀልለው ቅዱስ አትናቴዎስ ለመነኮሳት በጻፈው ደብዳቤ ላይ በተናገራት አነጋገር ልንጠቀልለው እንችላለን። ስለ ሥላሴ እስከዛሬ ድረስ በቤተ ክርስቲያን መገለጥ የሚታወቀው እውቀት የልብሱን ጠርዝ እንደመንካት ነው። ሌላው በአጠቃላይ የእግዚአብሔር ጉዳይ ተሰውሮ ነው ያለው፣ አይታወቅም። በኪሩቤል ክንፍ ተጋርዷል ነው የሚለው፣ ለራሱ ለኪሩቤልም ስውር ነው። ስለዚህ ስለ እግዚአብሔር ያለን እውቀት በጣም ውሱንና እግዚአብሔር የገለጠው ብቻ ነው። ከዚህ የተነሳ ነው አናውቅም እያል ወደ አለማወቅና እንደውም ቅዱሳን እየበቁ ሲሄዱ መግለጽ ይቸግራቸውና ዝም ወደ ማለት ሄዳሉ። ቅዱስ ኤፍሬም ሶርያም ዝም እንበል የሚለው ውዳሴ ማርያም ላይ ለዚህ ነው ዝም እያሉ የሚሄዱት፣ የሚመሰጡበት፣ የሚደነቁበት፣ ገልጸው የማይጨርሱት፣ ተረድተው የማይደርሱበት ስለሆነ ነው ማለት ነው። ስለዚህ ነገረ እግዚአብሔር የሚባለው ትምህርት መቅድሙ ሲጠቀለል አሁን ባጭሩም ቢሆን ለመግለጽ የሞከርናቸውን ሀሳቦች የያዘ ነው። እነዚህም መቅደም አድርጎ ያልገባ ሰው እንግዲህ ጌታ በወንጌል እንደተናገረው በበሩ ወደ በጎች ቤት የማይገባ ሌባና ወንበዴ ነው እንዳለ ሁሉ ሌባና ወንበዴ ነው የሚሆነው። የነገረ መለኮትን ሀሳብ ጎተት እያደረገ የምስጢረ ሥላሴን ሳብ እያደረገ ይጨቃጨቃል፣ ይከራከራል፣ ይወዛገባል፣ ግራ ይጋባል። አሁን የምዕራቡን ቴዎሎጂ አንዱ ለጥጦ ወስዶ ገደል የከተተው ራሽናል በሆነ መንገድ ማሰባቸውና መመርመራቸው ነው። በቃ ዝም የሚባለውን የማይመረመረውን የማይደረሰውን ነገር ሁሉ ካልመረመርን አይምሮዊ አድርገን ካልደረስንበት ካልፈተሽ ነው ብለው ማሰባቸው ነው። ይሄ ወዴት ወሰዳቸው? ነገረ ሥላሴ ላይ በጣም የተሳሳተ ጽንፍ የወጣ አቋም እንዲኖራቸው ነው ያደረጋቸው። ለምን? አይምሯቸውን ማዕከል አድርገው ስለሚጓዙ ማለት ነው። የኛ ግን ያን ማዕከል ያደረገ አይደለም። አይታወቅነቱን ማዕከል አድርጎ እግዚአብሔር የገለጣትን ደግሞ ትንሽዬውን እውቀት እንደዚህ ነው ብሎ በአትቶ ርዕስ ራስን ዝቅ በማድረግ በፍጹም ትህትናና በፍርሃት ሆነው ሊቃውንት ይገልጻሉ ማለት ነው። ስለዚህ እኛም ስለ እግዚአብሔር የምናውቀው እግዚአብሔር ለቅዱሳን ሊቃውንት በገለጠው መሰረት የተገለጠውን ብቻ ነው። የተገለጠውንም በደንብ አድርጎ ለመረዳት ምን ያስፈልገናል? የእሱ ረዳትነት ያስፈልገናል። ራሳችንን ማንጻት አለብን።
ትሕትናን ገንዘብ ማድረግ አለብን። ፈሪሃ እግዚአብሔርን ገንዘብ ማድረግ አለብን። የቅድስና ሕይወትን ገንዘብ መለማመድ አለብን። በነገራችን ላይ የቅድስናን የንጽህናን ሕይወት እየተለማመድን ስንሄድ በእውቀት ከምናገኘው የበለጠ መረዳትን፣ በንባብ ከምናገኘው የበለጠ መረዳትን እናገኛለን። በአእምሯችን ብንሄድ ልናገኝ ማንችለውን እውቀት በቅድስና ሕይወት ራሳችን ወደ ቅድስና ንስሐ ወደ መግባት ሥጋውን ደሙን ወደ መቀበል ወደዚህ ሕይወት ስናስገባ ነገረ እግዚአብሔርን እየተረዳን የሚሄድ ዕድላችን በጣም ከፍተኛ ይሆናል ማለት ነው። ስለዚህ በዚህ መንፈስ ሆነን ጉዳዩን ለመረዳት እንሞክር። ከዚህ ውጭ ግን ራሳችንን ከመጠን አሳልፈን ሌላ ነገር ውስጥ መክተት አይገባንም ለማለት ነው። እግዚአብሔር አምላካችን እንግዲህ ይህንን ሐሳብ ተረድተን በዚህ ሐሳብ ውስጥ ሆነን የእሱን ምስጢር ትንሽዬም ቢሆን እንድንረዳ ኃይሉን እንዲሰጠን የእሱ ቅዱስ ፈቃድ ይሁንልን። ለዛሬ ወስብሐት ለእግዚአብሔር።